ሐረግ ድራማ ክፍል 69 ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን ኤፍራታ በጣም ተጎድታለች። ምክንያቱም ገኒ እናቷ መሆኗን ስለሰማች በጣም ጎድቶታል። ለረዥም ጊዜ ስለ እናት ቤተሰብ እየፈለገች ነበረ። በጣም ደግሞ የጎዳኝ ናታን ነው ብላለች። ምክንያቱም አጠገቤ ነበረ ከኔ ጋራ ቤተሰቦችን እየፈለገ ነበረ፣ እያወቀ እንዳላወቀ ከኔ ጋራ አስመስሎ ነበረ እና ከምንም በላይ የጎዳኝ ደግሞ የናታን ነገር ነው ብላለች። እንግዲህ ከባድ ነው። ናታንም እኮ ስንት ጊዜ እነግራታለሁ ብሎ ነበረ። ቢሆንም ግን ገኒ ፈቃደኛ አልነበረችም። ምክንያቱም ሁሌ በቃ ሰበብ አይጠፋም፣ ምክንያት አይጠፋም፣ ችግር አይጠፋም ቤተሰብ ውስጥ ይሄ ሲያልፍ ቆይ ሌላ ጊዜ እነግራታለን እያሉ ሌላ ችግር ሲቀጠል ደግሞ ቆይ ይሄ ይለፍ እያሉ በቃ ለዛ ነው እስከ ዛሬ የቆዩት ማለት ነው። እና በዛሬ ቀን እንግዲህ ኤፍራታ ሰምታለች ማለት ነው። ገኒ እናቷ እንደሆነች ዳጊ ደግሞ ወንድሙ እንደሆነ ሰምታ ነበረ። ከዚህ በፊት እኮ የምታስታውሱ ከሆነ ለዳጊ አንተ በጣም እድለኛ ነህ፣ እንደዚህ ጥሩ እናት አለችክ እያለች ነበረ እና እሷ መቼ ያየችና ይሄን ነገር እና በዛሬ ቀን እንግዲህ ከቤት ወጥታለች። መንገድ ላይ ቁጭ ተኝታ እያለቀሰች ያፌት ነው የደረሰለት። ያፌት ከመንገድ አንስቶ ቤቷ ወስዶ እዛ ትንሽ አረጋጋት። ትንሽ መረጋጋት ራሱ አልቻለችም። ማንንም አልፈልግም ናታን ቢሆን ያፌት ሁለታችሁም አልፈልጋችሁም፣ ከፈለክ ደግሞ እኔ አንተን አላገባም፣ ከፈለክ ናታንን ማሳሰር ትችላለች፣ እኔ ማንንም አልፈልግም እያለች ነው። እንግዲህ ይሄ ነገር ወዴት ይሄዳል? ኤፍራታ በጣም ተጎድታለች። ለገኒ ይቅርታ የምታደርግ ይመስላችኋል? ከተረጋጋች በኋላ ምናልባት ይቅርታ ታደርግለታለች። መደፈር ምን እንደሆነ አይታለች። ሴቶቹ ጋር ሆና ሁሉም ነገር አይታለች። እንግዲህ ጽዮን ከዚህ በፊት እንደነገረቻት ያው እናትሽ ልጅ ነበረች፣ ተደፈረች፣ አንቺን አረገዘች እና ማሳደግ አቅሙ ሲያትታጣ እዚህ በር ላይ ጥላሽ ሄደች። አሁን ደግሞ ተመልሳ አንቺን ለመጠበቅ እዚህ ቤት ገባች። ሰራተኛ ሆና ስለተቀጠረች እናትሽን አትቀበያትም ብላ ነግራት ነበር። እሱን አስታውሳ ጽዮን ልክ ነበረች፣ የማስታወስ ችሎታ ባይኖራትም ጽዮን ትክክል ነበረች አለችው ማለት ነው። ብቻ እንደዛ ነው። ያፌትም እያንከባከባት ነው። እንደገና ደግሞ በስልክ ተገናኝቷል ከናታንና ከገኒ ጋራ። እንግዲህ ያፌት ስራው ናታን ማናደድ ስለሆነ ናታን ዛሬን አናዶታል። ምስቴ ናት ሁለቴ እንዳትደውል እኔ ጋ እንዳረብሽን ብሎ ነው ያስጠነቀቃት። ኤፍራታን አሁን ደንዝዛለች። ጭራሹንም አታወራም፣ አትናገርም። ብቻ በቃ ማልቀስ ብቻ ነው ማለት ነው። የኤፍራታና የናታን መጨረሻ ምንድን ነው? እንደዚህ እያዘኑ ይህ ድራማ ሊያልቅ እኮ ነው በሀዘን እና ሔዋን በዛሬ ቀን የያፌት ሰዎች እየተከታተሉ ስለሆነ ብላ ለጓደኛው ለፍቅረኛው መልእክት አስተላልፋለች። ፍቅረኛውም እንደሱ ፖሊስ ስለሆነ ለኤፍራታ ድረስለት እባክህ፣ ምናልባት ያፌት እጅ ከወደኩኝ ኤፍራታ አድናት፣ ይሄ ሰርግ መሰረዝ አለብህ እንደምንም ብላ መልእክት አስተላልፋለች። እሷ ደግሞ ሴቶቹ ጋር ሄጄ መቼም ሴቶቹ ጋር ስለሚወስደኝ አባቴን ፍትህ አጥቶ ራሱ ስላጠፋ ሴቶቹም እንደ አባቴ እንዳይሆን እኔም ልድረስላቸው፣ ከዛ ቦታ ላስወጣቸው። እንደውም ለእኔ ጥሩ ነው እዛ መግባቴ። ብዙ ፍቅረኛዋ ግን ምን አይነት ልባም ሰው ነው ግን እኔ ራሴ ገርሞኛል። እዛ ሄደሽ ያፌት የሆነ ነገር ቢያደርግሽ፣ ቢያስደፍርሽ፣ ሴተኛ ዳሪ ቢያደርግሽ እንኳን እኔ መቼም ፍቅር አፈቅርሻለሁ እና ስትመለሽ ደግሞ ምስቴ ላደርግሽ እፈልጋለሁ፣ ራስሽን ጠብቂ አደራሽ፣ ቃል ግቢልኝ ብሎ ሸኛት ማለት ነው። ሂዊ እንግዲህ ታሪክ ሰራች። እውነት በጣም ታሪክ ሰርታለች። ጎበዝ ፖሊስ ናት። እንደዛ ነው። ገኒ እንግዲህ በዛሬ ቀን ራሷን ስታለች። ኤፍራታ ይሄን መስማቷን ካወቀች በኋላ ራሷን ስታ ወደ ሐኪም ቤት ሄዳ ነው የዳነችው። ወደ ቤቷ ተመልሳለች።